ሰላም የዚህ ቻናል ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ታሪክ ምናልባትም በምድር ላይ እስካሁን ከተፈጸሙት ትልልቅ ድንገተኛ አደጋዎችና የሰው ልጅ ዕጣ ፈንታ ጋር በቀጥታ የሚገናኝ ብዙዎቻችን የማናውቀው አስገራሚ እውነተኛ ታሪክ ነው። እስቲ ያስቡት። እንደ አውሮፓውያን አቆጣጠር ሴፕቴምበር 26 1983 ዓመተ ምህረት ላይ ነን። በወቅቱ በአሜሪካና በሶቪየት ህብረት መካከል ያለው ቀዝቃዛ ጦርነት ወደ ከፍተኛው ደረጃ ደርሷል። ሁለቱም ሀገሮች በሺዎች የሚቆጠሩ ኒውክሌር ጦር መሳሪያዎችን አፋጠው እርስ በርሳቸው ይተያያሉ። በዚህ ዕለት በሞስኮ አቅራቢያ በሚገኘው የሚርኮቭ ሚሳይል መቆጣጠሪያ መሰረት ውስጥ ድንገት የማንቂያ ደወል በኃይል መጮህ ጀመረ። የኮምፒውተሮች ስክሪኖች በአንድ ድምፅ ማስጠንቀቂያ አሜሪካ ኒውክሌር ሚሳይሎችን ተኩሳለች የሚል ቀይ ምልክት አሳዩ። በወቅቱ በቦታው ላይ የነበረው ወታደራዊ አሰራር ግልጽ ነበር። ኮምፒውተሩ ካሳየ ወዲያውኑ የአጸፋ ጥቃት መሰንዘርና የዓለምን ሶስተኛ ጦርነት መቀስቀስ አለበት። ነገር ግን አንድ ሰው ከአጭር ደቂቃዎች በኋላ በቁጥጥር ማዕከሉ ውስጥ የሚፈጠረውን ውሳኔ ተቆጣጠረ። ይህ ሰው ስታኒስላቭ ፔትሮቭ ይባላል። ፔትሮቭ ያደረገው አንድ ብቸኛ ውሳኔ መላውን የሰው ዘር ከጥፋት አድኖታል። ነገር ግን ዛሬ የምነግራችሁ ይህ ታሪክ ብቻ አይደለም። በዚህ ቪዲዮ መሃል ላይ ኮምፒውተሩ ትክክል እንዳልሆነ አውቆ ያን ያህል ከፍተኛ ኃይል ያለው የኒውክሌር ጦርነት እርምጃ እንዳይወሰድ ያደረገውን ያንን ስውርና አስገራሚ ሳይንሳዊ ምክንያት እገልጽላችኋለሁ። እስከ መጨረሻው አብራችሁን ቆዩ። ወደ ዋናው ታሪክ ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ መሰል ጥልቅና አስደናቂ ታሪኮችን እንዳይዘልቁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። እንዲሁም ይህን ታሪክ ሌሎች እንዲያውቁት ላይክ ማድረግ አትርሱ። አሁን ወደ ዋናው ታሪክ እንለፍ። ታዲያ ያኔ በቁጥጥር ማዕከል ውስጥ ምን ተፈጠረ? ነገሩ እንዲህ ነው። በወቅቱ የሶቪየት ህብረት አዲስ የሳተላይት የክትትል ስርዓት ኦኮ ተብሎ የሚጠራ መሳሪያ ዘርግታ ነበር። የዚህ ስርዓት ዋና ስራ የአሜሪካን የሚሳይል ማስተላለፊያዎች ከጠፈር ላይ መከታተል ነበር። ነገር ግን ልክ እንደ ማንኛውም አዲስ ቴክኖሎጂ ይህ ስርዓት ፍጹም አልነበረም። እዚህ ላይ አንድ አስደናቂ ምሳሌ እንውሰድ። ልክ ፀሐይ በውቅያኖስ ላይ ስትጠልቅ ወይም ስትወጣ ከውሃው ወለል ላይ የሚንጸባረቀው ብርሃን በጠፈር ላይ ያሉ ካሜራዎችን ግራ ሊያጋባቸው እንደሚችል ማሰብ ይቻላል። በዚህ ዕለት የተፈጠረውም በትክክል ይህ ነበር። የፀሐይ ብርሃን በከፍተኛ አካባቢ አየር ውስጥ ካሉ ደመናዎች ጋር ተዋህዶ የሳተላይት ዳሳሾችን ወይም ሴንሰርስ አሳሳታቸው። ስርዓቱ አሜሪካ ሚሳይሎችን ተኩሳለች ብሎ በስህተት እንዲያምን አደረገው። ለስታኒስላቭ ፔትሮቭ የቀረበው የጊዜ ገደብ እጅግ አጭር ነበር፣ ከ5 ደቂቃ በታች። በዚህ አጭር ሰዓት ውስጥ ወታደራዊ ልምዱ የሚያዘው የኮምፒውተሩን ትዕዛዝ ተቀብሎ ለአለቃው ሪፖርት እንዲያደርግ ነበር። የሶቪየት ወታደራዊ አስተሳሰብ ኮምፒውተሩ አይሳሳትም በሚል ጽንሰ ሐሳብ ላይ የተመሰረተ ነበር። ነገር ግን ፔትሮቭ አንጎሉን ተጠቀመ። እሱ እንዲህ ብሎ አሰበ። አሜሪካ የምትመታ ከሆነ ከአንድ ሚሳይል በላይ እንጂ አንዱን ብቻ አትልክም። ይህ ቀላል የሚመስል ግን ጥልቅ ትንተና የሰውየውን ማስተዋል ያሳያል። በተጨማሪም የሳተላይት ስርዓቱ አዲስ በመሆኑ እንከን ሊኖረው እንደሚችል ተጠራጠረ። በወቅቱ በሕግ አግባብ ጥፋተኛ ሊደረግ ቢችልም የሰውን ልጅ ሕይወት ከጦርነት ለማዳን ሲል የራሱን የሥራ ኃላፊነትና ሕይወት አደጋ ላይ ጣለ። ዝምታን መረጠ። ለከፍተኛ ትዕዛዝ አካላት ይህ የስርዓት ስህተት ነው የሚል ሪፖርት አቀረበ። እናም ያ ስውር ውሳኔ ለ10 ደቂቃዎች ያህል ዓለምን አሻገረ። ፔትሮቭ እውነት መሆኑ ተረጋገጠ። የኒውክሌር ጦርነቱም በሰከንዶች ልዩነት ቀረ። አሁን ደግሞ የዚህን ታሪክ እጅግ አስገራሚው ሚስጥርና በሳይንሳዊ መንገድ ነገሩ እንዴት እንደታየ የምነግራችሁ ወሳኝ ክፍል ላይ ደርሰናል። ቀደም ብዬ እንደነገርኳችሁ ያን ጊዜ የኮምፒውተሩ ስርዓት ሪፖርት አድርጎ የነበረው የቴክኒክ ስህተት ምን እንደነበረ ማወቁ ለሳይንስና ለቴክኖሎጂ ትልቅ ትምህርት ነው። የሶቪየት ሳይንቲስቶች በኋላ ላይ እንዳረጋገጡት
የሳተላይት ዳሳሾቹ በከፍተኛ አካባቢ አየር ውስጥ በሚገኙ የፀሐይ ብርሃን ነጸብራቅ መታለላቸው ብቻ ሳይሆን ስርዓቱ ራሱ የውሂብ ማጣሪያ ክፍተት ነበረው። በወቅቱ የነበረው ቴክኖሎጂ ከሰዎች አስተሳሰብ ጋር ሊዛመድ የሚችል ጥልቅ የማስተዋል አቅም አልነበረውም። ኮምፒውተሩ መረጃውን ተቀብሎ እንደወረደ አቀበለ እንጂ በወቅቱ የነበረውን የፖለቲካ ሁኔታ ወይም የጠላት ጥቃት አመክንዮ መገምገም አልቻለም ነበር። ስታኒስላው ፔትሮቭ ያደረገው ትልቁ ነገር የቴክኖሎጂውን ድንቁርና በሰዎች የማስተዋል አቅም ማረሙ ነበር። ነገር ግን ታሪክ ለዚህ ድብቅ ጀግና ምን ሰጠው? በሚገርም ሁኔታ ፔትሮቭ ወዲያውኑ አልተሸለመም። ይልቁንም ወታደራዊ ምስጢሮችን በመጠበቅ ሂደት ውስጥ በተፈጠረ ውዝግብ ምክንያት በስራው ተባረረ። ለዓመታትም ስሙ በውል ሳይታወቅ በድህነትና በለየለት ዝምታ ኖረ። ዓለም ከሶቪየት ህብረት ኒውክሌር ጦርነት እንደዳነች ያወቀችው ከዓመታት በኋላ ሲሆን ፔትሮቭ ግን እኔ ጀግና አይደለሁም፣ በወቅቱ በቦታው የነበርኩና ትክክለኛውን ስራ የሰራሁ ሰራተኛ ብቻ ነኝ በማለት ትክክለኛውን ውሳኔና ትህትናውን አሳይቷል። ይህ እውነተኛ ታሪክ ቴክኖሎጂ ምን ያህል ኃያል ቢሆንም የሰውን አእምሮ አስተዋይነትና ሰብአዊ ፍርድ ሊተካ እንደማይችል ትልቅ ማሳያ ነው። እንደዚህ አይነት መሬት የረገጡ ብዙዎች የማይነግሯቸውን ታሪኮች ይበልጥ ማወቅ ከፈለጉ አሁኑኑ የደወል ምልክቱን በመጫን ቻናላችንን ሰብስክራይብ ያድርጉ። በአሁኑ ሰዓት በስክሪኑ ላይ የምታዩትን ሌላኛውን አስደናቂ ታሪክ የሚያሳየውን ቪዲዮ በመጫን ወደዚያው ይለፉ። መልካም ጊዜ